የሻኔ ቲዩብ ሰላም እንዴት ናችሁ? እንኳን ወደ የሻነህ ቲዩብ በሰላም መጣችሁ። ሳብስክራይብ በማድረግ ቤተሰብ ይሁኑ። በዛሬ ቪዲዮአችን ኒውትረንት ሪሳይክል ከሚለው ውስጥ ሜንሊ ስለ ናይትሮጅን ሳይክል የምናይ ይሆናል። ናይትሮጅን ሳይክል ዳይሬክትሊ ናይትሮጅን ሳይክል ምን ይመስላል ኢቨንቶቹ የሚለውን ከማየታችን በፊት እስኪ ስለ ናይትሮጅን አንዳንድ ነገሮችን እንበል። ኒርሊ የእርዝን አትሞስፌር ስናይ 78% ናይትሮጅን ነው። ስለዚህ the most abundant element in the earth atmosphere እንለዋለን ናይትሮጅን 78% ስለሆነ። ከዚህ ባለፈ በሊቪንግ ሲስተም ደግሞ አንደኛው አሚኖ አሲዶች የተሰሩት ወይም አሚኖ አሲዶች ውስጥ አንዱ ስትራክቸራል ኮምፖነንት ሆኖ የሚያገለግለው ናይትሮጅን ነው። ለምሳሌ ስትራክቸሩን ስናይ ይህ የአሚኖ አሲድ ስትራክቸር ነው። ከሴንትራል ካርበኑ ጋራ NH2 እዚህ ጋር አለን። ስለዚህ ናይትሮጅን አንዱ የአሚኖ አሲድ ሜጀር ኮምፖነንት ነው። በሌላ ወይ ደግሞ ኒውክሊክ አሲድም ስናይ ስትራክቸራቸው ላይ እንዲሁ ምን እናገኛለን? ናይትሮጅን እናገኛለን። ለምሳሌ አርኤንኤን ስትራክቸር ብንወስድ አርኤንኤ ስትራክቸር ከኒውክሊዮታይድ የተሰራ ነው፣ ወይም ደግሞ ዲኤንኤ ቢሆን እንደዛው ማለት ነው። እነዚህ ደግሞ ናይትሮጅነስ ቤዝ አለ፣ ሹገር እና ፎስፌት አለ። ስለዚህ ቤዞች ወይም ናይትሮጅነስ ቤዝስ ከምንላቸው ውስጥ የስትራክቸራቸውን ስናይ ኒርሊ ናይትሮጅን እናገኛለን። በሌላ አስፔክት ለምሳሌ ኤቲፒ ወይም አድኖሳይን ትራይፎስፌት ብናይም እሱም አድኖሳይን ትራይፎስፌት ወይም ደግሞ ኤቲፒ የምንለው አድናይን ከናይትሮጅነስ ቤዝ ከአራቱ ናይትሮጅነስ ቤዞች ኦንሊ አድናይን ከዛ እንደገና ራይቦስ ሹገር እና 3 ፎስፌት የያዘ ስለሆነ አሁንም ናይትሮጅነስ ቤዝ ስትራክቸር ላይ ስንመጣ ናይትሮጅን እናገኛለን። ሶ ናይትሮጅን ለኤቲፒ ሜጀር ኮምፖነንት ነው ብለን እንጠራለን። ከዚህ ባለፈ ለፎቶሲንቴሲስ ትልቅ ሮል ያለው ክሎሮፊል ስትራክቸርንም ብናይ ኒርሊ ከናይትሮጅንም የተሰራ ነው። ለምሳሌ የክሎሮፊል ቢን ብናይ C55H7 O6 ወይም O6 N4 ዘን ማግኔዥየም አለው። ስለዚህ ይህ የክሎሮፊል ቢ ስትራክቸር ነው። አት ዘ ሴንተር ማግኔዥየም አለ። ማግኔዥየም ኒርሊ ኢን 4 ናይትሮጅን ጋራ ሊንክድ የሆነ ነው። ስለዚህ የክሎሮፊልም ስትራክቸር ብናይ ከምን የተሰራ ነው? ኢንዳይሬክትሊ አንዱና ሜጀር ኮምፖነንቱ ናይትሮጅን ነው ማለት ነው። ስለዚህ ናይትሮጅን በጣም አስፈላጊ የሆነ ኢለመንት ነው። ናው በዚህ አስፔክት ከሆነ ሜቢ እንግዲህ ናይትሮጅን ሳይክል ስንል እነዚህ ሞሌኪውሎች ኢዘር ዲግራይድድ አለበለዚያ ደግሞ ሰንተሳይዝድ የሚሆኑበት ሲቹዌሽን ነው ማለት ነው በሌላ አስፔክት። ናው ይህንን ጠቅልል ስናደርገው በናይትሮጅን ሳይክል ሙቭስ ናይትሮጅን ቢቲዮን ኒርሊ በናይትሮጅን ሳይክል ስንመጣ እነዚህ 4 ኮምፖነንቶች ናቸው ያሉ። አንደኛው አትሞስፌር ነው። ለምን? ናይትሮጅን ኢን ዘ ፎርምስ ኦፍ ጋዝ በአትሞስፌር ስለሚገኝ አንዱ ሜጀር ኮምፖነንት የምንለው በናይትሮጅን ሳይክል ውስጥ አትሞስፌሩ ነው። ሌላው ባዮስፌር የምንላቸው ነው። ሊቪንግ ኮምፖነንቶችን ሊቪንግ ስንል እንግዲህ አሚኖ አሲድ፣ ኒውክሊክ አሲድ፣ ኤቲፒ እንዲሁም ደግሞ ክሎሮፊል ስንል ኢዘር ፕላንት ወይ ደግሞ አኒማሎች ውስጥ የሚገኙ ኮምፖነንቶች ናቸው። ስለዚህ እነዚህም ትልቅ ሮል ይኖራቸዋል ወይም አንዱ ሜጀር ኮምፖነንቶች ናቸው። ሌላው ጂኦስፌር ነው። ጂኦስፌር ስንል ሶይል ወይም ደግሞ ሮክ ማለት ነው። እነዚህ ኦርጋኒዝሞች ኒርሊ በሚሞቱበት ጊዜ ያላቸው ቅሬታ አካል ኒርሊ በሶይል ወይም ደግሞ ፋይናሊ ወደ ሮክም ገብቶ ወደ ፎሲል ፊውል ፎርም የማድረግ ካፓቢሊቲ ያለበለዛ ደግሞ ሜን ፓርትስ ኦፍ ሮክ የመሆን ቴንደንሲ ስለሚኖረው እሱም እንዲሁ። ሌላው ደግሞ ሃይድሮስፌር የምንለው ሜንሊ ወተር ማለት ነው። ስለዚህ እነዚህ 4ቱ ኮምፖነንቶች ለናይትሮጅን ሳይክል ኢሴንሻል የምንላቸው ናቸው። ናው ጠቅለል በምናደርግበት ጊዜ በተለይ ለናይትሮጅን ሳይክል የመጀመሪያው ስቴጅ ናይትሮጅን ፊክሴሽን ነው። ናይትሮጅንን ፊክስ የሚያደርጉልን ደግሞ ሞስት ኮመንሊ ባክቴሪያዎች ናቸው። እነዚህ ባክቴሪያ ናይትሮጅን ፊክሲንግ ባክቴሪያ ወይም ራይዞቢየም ተብሎ ይጠራሉ። እነዚህ በፕላንቶቹ ሩት ጋራ በሲምባዮሲስ የሚኖሩ ባክቴሪያዎች ናቸው። ሶ ናይትሮጅን ፊክሲንግ ባክቴሪያ ሊቭ ኢን ሲምባዮሲስ ዊዝ ሌጊዩም ፕላንት ሩት። ስለዚህ እዚህ ጋር ስንመጣ ባክቴሪያዎቹ በሲምባዮሲስ ሪሌሽን ከሌጊዩም ፕላንት ከምንላቸው ለምሳሌ እንደ አተር አይነት እዚህ ጋር እንደምታዩት ወይም የባቄላ ተክሎች ጋር ከሩታቸው ጋር በሲምባዮሲስ ሪሌሽን ይኖራሉ። ሶ ናይትሮጅን ሳይክል በዚህ አስፔክት ስንመጣ እንግዲህ በፕላንቶች እና በባክቴሪያዎች እንዲሁም ደግሞ በአፈር ወይም በሶይል መካከል ይሆናል ማለት ነው። እነዚህ ደግሞ በጣም ኦክሲጅን ሴንሲቲቭ የሆኑ ሴሎች ወይም ደግሞ ኦርጋኒዝሞች ናቸው ራይዞቢየም። ናው ጠቅለል ስናደርገው
ናይትሮጅን ሳይክል 4 ስቴጆች አሉት። የመጀመሪያው ስቴጅ ናይትሮጅን ፊክሴሽን ይባላል። ሁለተኛው ናይትሪፊኬሽን ይባላል። ሶስተኛው አሞኒፊኬሽን ነው። አራተኛው ደግሞ ዲናይትሪፊኬሽን የሚባሉት ናቸው። እስኪ ሲኩዌንሻሊ እናያቸው። ናው የመጀመሪያው ስቴፕ ናይትሮጅን ፊክሴሽን ነው። ናይትሮጅን ፊክሴሽን ማለት ባጭሩ the process of converting nitrogen gas into ammonia ማለት ነው። ወደ NH3 ወይም NH4 ወደ አሞኒያ የመቀየር ሂደት ናይትሮጅን ፊክሴሽን ይባላል። ይሄንን ኮንቨርት የሚያደርጉልን ባክቴሪያዎች ራይዞቢየም፣ አዝቶባክተር እና ክለብሼላዎች ናቸው። እነዚህን የምትለዩበት አንደኛው ዋነኛው ምክንያት ራይዞቢየም የምንለው ሲምባዮቲክ ባክቴሪያ ነው። ይሄ ማለት ከሌጊዩም ፕላንቶች ሩታቸው ጋር በሲምባዮሲስ ሪሌሽንሽፕ የሚኖር ባክቴሪያ እና ለናይትሮጅን ፊክሴሽን የሚያገለግል ራይዞቢየም ይባላል። ቀሪዎቹ ሁለቱ ደግሞ ሶይል ፍሪ ሊቪንግ ባክቴሪያዎች ናቸው። ያ ማለት በሲምባዮሲስ ከፕላንቱ ሩት ጋራ የሚኖሩ አይደሉም። ራሳቸውን ችለው ሶይል ውስጥ የሚገኙ ናቸው። ስቲል ግን ሶይልም ውስጥ ስለሆኑ ናይትሮጅን ጋዝን ወደ አሞኒያ የመቀየር ቴንደንሲ ስላላቸው እነዚህም ናይትሮጅን ፊክሲንግ ባክቴሪያዎች ብለን እንጠራለን። ስለዚህ አንደኛ ራይዞቢየም ሩት ኑድል ውስጥ የሚገኙት ባክቴሪያዎች ናቸው። ስለዚህ ናይትሮጅን ጋዝን ከአትሞስፌሩ ወደ አሞኒያ ይቀይራሉ። በተወሰነ ሁኔታ ፎቶሲንቴቲክ ኦርጋኒዝሞች አሞኒያን NH4 ፕላስን ወይም NH3ን አብዞርብ የማድረግ ቴንደንሲ አላቸው። ነገር ግን ሞስት ፖፑላርሊ ፎቶሲንቴቲክ ኦርጋኒዝሞች ኢንክሉዲንግ ፕላንት ማለት ነው ናይትሮጅንን ኢን ደ ፎርም ኦፍ ናይትሬት ወይም NO3 ማይነስ አዮን መልክ ነው አብዞርብ የሚያደርጉት። ስለዚህ አሁን ማን ወደ ማን ተቀየረልን? ናይትሮጅን ጋዝ ወደ አሞኒያ። ወደ ሁለተኛው ስቴፕ ስንሄድ የምናገኘው ናይትሪፊኬሽን። ናው ፕላንቶች ሜንሊ አብዞርብ የሚያደርጉት ናይትሮጅንን ኢን ደ ፎርም ኦፍ ናይትሬት ነው ካልን ናይትሪፊኬሽን ማለት the process of converting ammonia into nitrate as intermediate nitrite ይፈጠራል። ይሄ ማለት ሉክ ይሄንን ኮንቨርት የሚያደርጉልን ባክቴሪያዎችም አሉ። ናይትሮሶሞናስ የተባለው ባክቴሪያ በናይትሮጅን ፊክሴሽን አማካኝነት ናይትሮጅን ጋዝ ወደ አሞኒያ ከተቀየረ በኋላ ፋርዘር እንደገና አሞኒያን ደግሞ ወደ ናይትራይት ወይም NO2 ማይነስ የሚቀይርልን የባክቴሪያ አይነት ናይትሮሶሞናስ ይባላል። እዚህ ጋር እንደምታዩት አሞኒያ NH4 ፕላስ ወይም NH3 ያለን። ስለዚህ ናይትሮሶሞናስ ስፒሸሶች ወደ ናይትራይት ወይም NO2 ማይነስ ይቀይራሉ። ይሄንን እንዲቀይሩ ያስቻላቸው ኢንዛይም ደግሞ አሞኒየም ሞኖ ኦክሲጂኔዝ ተብሎ ይጠራል። ናው የሁለተኛው ደግሞ ኒርሊ አሁን ናይትራይትን ፕላንቶች አብዞርብ ማድረግ የሚችሉት አይደለም። ስለዚህ ግዴታ ወደ ምን መቀየር አለበት? ወደ ናይትሬት መቀየር አለበት። ወደ ናይትሬት የሚቀይርልን ባክቴሪያ ደግሞ ናይትሮባክተር ይባላል። ናይትሮባክተር ባክቴሪያዎች ናይትራይትን ወደ ናይትሬት ለመቀየር የሚያስችላቸው ኢንዛይም ናይትራይት ኦክሲዶ ሪዳክቴዝ የተባለ ኢንዛይም ይሆናል ማለት ነው። ናው በዚህ ፕሮሰስ ናይትሮባክተር ናይትራይትን ወደ ናይትሬት ከቀየረልን በኋላ ፕላንቶች በቀላሉ ናይትሬትን አብዞርብ ያደርጉና የሚፈልጉትን አይነት የአሚኖ አሲድ የሚሆን ኒውክሊክ አሲድ ወይም ደግሞ ክሎሮፊላቸውን ሰንተሳይዝ ለማድረግ ይጠቀሙበታል ማለት ነው። ከዚህ አኒማሎችስ እንዴት ያገኛሉ ስንል አኒማሎች ደግሞ ፕላንቶችን በመመገብ ኢንዳይሬክትሊ ናይትሮጅን ወይም ደግሞ ናይትሮጅን ኮንቴኒንግ ሞሌኪሎችን ማግኘት ይችላሉ ማለት ነው። ወደ ሶስተኛው ስቴፕ ስንሄድ አሞኒፊኬሽን ነው። ናው ሉክ ፕላንቶች ናይትሬትን አብዞርብ አደረጉ በስሮቻቸው አማካኝነት። አኒማሎች ደግሞ ፕላንቶችን በመመገብ ናይትሮጅንን አገኙ። አሁን ሞት አይቀርምና ፕላንቶችም ይሁን አኒማሎች መሞታቸው አይቀርም። ስለዚህ when the organism die decomposers can be convert nitrogen rich waste into ammonia። ስለዚህ ናይትሮጅን ሪች የሆነውን ዌስት ብሬክዳውን አድርገው ወይም ደግሞ ዲግራይድ አድርገው ወደ አሞኒያ ኮንቨርት ማድረግ ይሄ ፕሮሰስ አሞኒፊኬሽን ተብሎ ይጠራል። እንግዲህ እንዴት ነው ይሄ ናይትሮጅን ሪች ዌስት ስንል እንግዲህ ናይትሮጅን አንዱ የኤቲፒ ወይም ደግሞ የክሎሮፊል ወይም ደግሞ የአሚኖ አሲድ ኢንዳይሬክትሊ አሚኖ አሲድ የፕሮቲን ቢልዲንግ ብሎክ ስለሆነ የፕሮቲን ዲግራይድድ በሚሆንበት ጊዜ አሞኒያ ሪሊዝ ይሆናል። ይሄ ፕሮሰስ አሞኒፊኬሽን ተብሎ ይጠራል። ስለዚህ ሶስተኛው ስቴፕ አሞኒፊኬሽን ይባላል። ምን አይነት ኦርጋኒዝሞች ናቸው? ዲኮምፖዘሮች ናቸው። ሞስትሊ ባክቴሪያ እና ፈንገሶች ማለት ነው። ናው አራተኛውና የመጨረሻው ስቴፕ ስንሄድ ደግሞ
ዲናይትሪፊኬሽን ፕሮሰስ እናገኛለን። አሁን ናይትሪፊኬሽን ማለት አሞኒያን ወደ ናይትሬት መቀየር ሲሆን ዲናይትሪፊኬሽን ስንል ደግሞ የናይትሪፊኬሽን ሪቨርስ ፕሮሰስ ማለት ነው። ይህ ማለት ፕሮሰስ ኦፍ ኮንቨርቲንግ ናይትሮጅን ሪች የሆኑ ኮምፓውንዶችን ኢዘር ናይትሬት ሊሆን ይችላል ወይም ናይትራይት ሲኩዌንሻሊ ወደ ናይትሮጅን ጋዝ መልሶ ወደ አትሞስፌሩ ሪሊዝ የማድረግ ፕሮሰስ ዲናይትሪፊኬሽን ተብሎ ይጠራል። እዚህ ላይ እንደምታዩት ናይትሬት አለ። ስለዚህ ናይትሬትን ወደ ናይትራይት ዘንድ ደግሞ ወደ ናይትሮጅን ጋዝ ኮንቨርት ማድረግ ይህ ፕሮሰስ ዲናይትሪፊኬሽን ተብሎ ይጠራል። ዲናይትሪፊኬሽን ፕሮሰስን ፋሲሊቴት የሚያደርጉልን ባክቴሪያዎች ዲናይትሪፋይንግ ባክቴሪያ ተብሎ ይጠራሉ። ዲናይትሪፋይንግ ባክቴሪያ የምንላቸው ደግሞ እንደ ሲዶሞናስ እና እንደ ባሲለስ ሊችኒፎርምስ የምንላቸው የባክቴሪያ አይነቶች ናቸው። በናይትሮጅን ሳይክል ሜን የምንላቸው አራቱ ፕሮሰሶች እነዚህ ናቸው። ከዚህ በተጨማሪ ግን አንድ ለየት ያለ ፕሮሰስ አለ። ይህ ፕሮሰስ አናሞክስ ተብሎ ይጠራል። አናሞክስ ማለት አብርቤሽን ነው። በሎንግ ፎርም ሲጻፍ አና ወይም አን የሚለው አን ኤሮቢክ፣ አሞን የሚለው አሞኒየም ኦክሲዴሽን የሚል ትርጉም አለው። ስለዚህ አናሞክስ ስንል አን ኤሮቢክ አሞኒየም ኦክሲዴሽን ማለት ነው። ምን ማለት ነው? ዱሪንግ አን ኤሮቢክ ኮንዲሽን ሚኒንግ ኢን ዲ አብሰንስስ ኦፍ ኦክሲጅን፣ ኦክሲጅን በማይኖርበት ወይም አን ኤሮቢክ በሆነ ኮንዲሽን አሞኒያ እና ናይትራይትን ዳይሬክትሊ ካፕልድ በማድረግ ወይም ደግሞ ሪያክት በማድረግ ዳይ ናይትሮጅን ጋዝ ወይም ባጭሩ ናይትሮጅን ጋዝ በአናሞክስ ባክቴሪያ ፕሮዲውስ የማድረግ ሂደት አናሞክስ ተብሎ ይጠራል። ስለዚህ ናይትሮጅን ከአራቱ ፕሮሰሶች በተጨማሪ በአናሞክስ ፕሮሰስ እንደገና ናይትሮጅንን ፕሮዲውስ የማድረግ ካፓቢሊቲ አለው ማለት ነው። ለምሳሌ ዲናይትሪፊኬሽን ፕሮሰስ ማለት ናይትሬትን ወደ ናይትሮጅን ጋዝ የመቀየር ነው። በዚህ ሂደት ውስጥ እንግዲህ እንደ ኢንተርሚዲየት ናይትሬት አለን። ናይትሬት ወደ ናይትራይት ሊቀየር ይችላል። ናይትራይትን ወደ ናይትሮጅን ሞኖክሳይድ፣ ከዛ ዳይናይትሮጅን ኦክሳይድ፣ ከዛ ፋይናሊ ናይትሮጅን ወይም ደግሞ ኢነርት የሆነው ጋዝ ፕሮዲውስ ወይም ሪሊዝ ይደረጋል። አናሞክስ ስንል ደግሞ ዳይሬክትሊ ናይትራይትን ወይም NO2 ማይነስን ከNH3 ወይም ከአሞኒያ ጋር ካፕልድ በማድረግ አን ኤሮቢክ ኮንዲሽን ወደ ናይትሮጅን ጋዝ ፕሮዲውስ የማድረግ ወይም ሪሊዝ የማድረግ ሲቹዌሽን ወይም ኮንዲሽን አናሞክስ ተብሎ ይጠራል። ይሄ እንዴት ነው የሚሆነው? ስለዚህ NH3 ፕላስ NO2 ማይነስ ወይም አሞኒያ ፕላስ ናይትራይት ወደ ናይትሮጅን ጋዝ ፕሮዲውስ ይደረጋል። ይሄንን እንዳትረሱ። ይሄንን ፋሲሊቴትድ የሚያደርጉ አናሞክስ የምንላቸው ባክቴሪያዎች ናቸው። ኮሌክቲቭሊ ግን እንደው ስማቸውን ከፈለጋችሁ 5 ሜጀር ጀነራዎች አሉ። የመጀመሪያው ካንዲዳተስ ብሮካንዲያ የምንለው ነው። ሁለተኛው ኩኒኒያ የምንለው የባክቴሪያል ጀነር አይነት ነው። ሶስተኛው ደግሞ ስካሊንዱዋ ይባላል። አራተኛው ጀነራ ደግሞ ጁቲኒያ የምንለው ነው። አምስተኛው አናሞክስ ኦግሎፕለስ የምንለው የባክቴሪያ አይነት ነው። ኒርሊ እነዚህን የመያዝ ግዴታ የለባቸውም። አናሞክስ ባክቴሪያ የሚባሉት ግን እኒህን ይመስላሉ። ሶ ኦቨርኦሊ ናይትሮጅን ሳይክል ይሄንን ይመስል ነበር። እስካሁን ያየናቸውን ሰብሰብ አድርገን በአንድ ፒክቸር ለመግለጽ ያክል ናይትሮጅን ኢን ዲ አትሞስፌር አለ፣ በጋዝ መልክ ነው የሚገኘው። ስለዚህ ናይትሮጅን ፊክሲንግ የምንላቸው ባክቴሪያ ኢዘር ራይዞቢየም ወይም ሲምባዮሲስ የሆኑ ባክቴሪያዎች ወይም ደግሞ ናይትሮጅን ፊክሲንግ ሶይል ባክቴሪያ የምንላቸው አዝቶባክተር ወይም ክለብሸላዎች ይሄንን ናይትሮጅን ጋዝ በቀላሉ ወደ አሞኒያ ይቀይራሉ። ናይትሮጅን ፊክሴሽን ያልነው ፕሮሰስ ነው። ናው ናይትሮጅን ፊክሴሽን ፕሮሰስ ከተካሄደ በኋላ ደግሞ ናይትሪፋይንግ የምንላቸው ባክቴሪያዎች ለምሳሌ ናይትሮሶሞናስ በቀላሉ አሞኒያን ወደ ናይትራይት ኮንቨርት ያደርጋል። ናይትራይትን ደግሞ በናይትሮባክተር አማካኝነት ወደ ናይትሬት ይቀየራል። ናይትሬትን ፎቶሲንቴቲክ የሆኑ ኦርጋኒዝሞች አብዞርብ ያደርጋሉ። አኒማሎች ደግሞ እነዚህን ፕላንቶችን በመመገብ በቀላሉ ያገኛሉ ማለት ነው። ናው እነዚህ ኦርጋኒዝሞች በሚሞቱበት ጊዜ እንደገና በአሞኒፊኬሽን ፕሮሰስ ዲኮምፖዘር የምንላቸው ባክቴሪያ እና ፈንገሶች ይሄንን አሞኒየም ሪች የሆነውን ዌስት እንደገና ወደ አሞኒያ ኮንቨርት ያደርጋል። አሞኒፊኬሽን ተብሎ ይጠራል ማለት ነው። እንደ ሪቨርስ ደግሞ ስንሄድ ናይትሬት ፎርም ከሆነ በኋላ ሪቨርስ ፕሮሰስ ሜቢ ናይትሬትን ወደ ናይትራይት ከዛ ደግሞ ወደ ናይትሮጅን ጋዝ ኮንቨርት የማድረግ ፕሮሰስ ደግሞ ዲናይትሪፊኬሽን፣ ባክቴሪያዎቹ ዲናይትሪፋይንግ
ባክቴሪያ ተብሎ ይጠራል። ዲስ ኢዝ ኦል አባውት ናይትሮጅን ሳይክል።